ኢየሱስ ክርስቶስ ከትንሣኤ በኋላ መግደላዊት ማርያምን አትንኪኝ ለምን አላት? ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለመጀመሪያ ጊዜ ለመግደላዊት ማርያም ሲገለጥላት መምህር ብላ ለመዳሰስ ስትሞክር፣ ክርስቶስ ግን አትንኪኝ የሚል መልስ መልሶላታል። አትንኪኝ ያለበት 5 ምክንያቶች። አንደኛ፣ የክብር ልዩነት እንዳለ ለማስረዳት። ከትንሣኤ በፊት ክርስቶስ በዚህ ምድር ላይ ሲመላለስ በድካመ ሥጋ እንደ ሰው ሲጠማ፣ ሲራብ፣ ሲደክም ይታይ ነበር። መግደላዊት ማርያምም የምታውቀው ያንን የሞተውን ወይም በምድር ላይ አብሯቸው የነበረውን መምህር ነበር። አሁን ግን የተነሳው ሥጋ የማይበሰብስ መንፈሳዊና ክብር የለበሰ ነው። አትንኪ ማለቱ እንደ ቀድሞ በስጋዊ አስተሳሰብ ብቻ አትቅረቢኝ፣ አሁን በክብር ተነስቻለሁ ሲላት ነው። ሁለተኛ፣ የእምነት ደረጃዋን ለማሳደግ። መግደላዊት ማርያም ክርስቶስን ስታየው ረቡኒ ወይም መምህር ሆይ ብላ ነበር የጠራችው። ይህ የሚያሳየው ገና እንደ ቀድሞ መምህርነቱ ብቻ እያየችው እንደነበር ነው። ክርስቶስ አትንኪ በማለት እጇን ሲከለክላት፣ ልቧ ግን ወደ ላይ እንዲሰቀልና እርሱ የባህሪ አምላክ መሆኑን እንድታምን ይፈልግ ነበር። በእጅ ከመዳሰስ ይልቅ በእምነት እንድትነኪኝ እፈልጋለሁ ሲል በስጋዊ እጅሽ አትንኪኝ አላት። ሶስተኛ፣ ለሐዋርያት የትንሣኤውን የምስራች ተሎ እንድታበስር። በወቅቱ ማርያም በደስታው ተውጣ እግሩ ስር ወድቃ ለመቆየት ፈልጋ ነበር። ነገር ግን ትንሣኤው ለዓለም ሁሉ ሊነገር የሚገባ ታላቅ የምስራች ነው። እርሱ አትንኪኝ አላት። እዚህ ከኔ ጋር በመቆየት አትዘግይ፣ ይልቁኑ ሂጅና ለወንድሞች ለሐዋርያት ተነሳ በያቸው በማለት የተልእኮውን አስፈላጊነት ለመግለጽ አትንኪኝ አላት። ትንሣኤው ለሁሉም መነገር ያለበት የምስራች ነውና ሂዳ እንድታበስር እንዲህ በማለት ነግሯታል። አምስተኛ፣ ሴቶች ስጋ ወደሙን መንካት እንደማይችሉ ስርዓት ሲሰራ ነው። ቶማስ ትንሣኤውን አላምንም ብሎ በመጠራጠሩ እንዲዳስሰው ፈቅዶለታል። ይህም ወንዶች የክርስቶስን ስጋ ወደሙን መንካት እንደሚችሉ መፍቀዱን ያሳያል። መግደላዊት ማርያም ግን አትንኪኝ ያላት የክርስቶስ ስጋ ወደሙን ሴቶች መንካት እንደማይችሉ ዘላለማዊ ስርዓት ሲሰራልን ነው።